እግዚአብሔር ሆይ አቤቱ አድምጠኝ፣ ለኃጢአተኞች ወዮላቸው። ይህን ልመና የሚያቀርበውን ሰው ምሕረትህን አሳየው። በሰው የተገኘውን ኃጢአት ሳይሆን ሰውን ፈጥረዋልና። ማን ነው ታዲያ የሕፃንነቴን ኃጢአት የሚያስታውሰኝ? በአንተ ፊት ከኃጢአት የነጻ ማንም የለም። በዚህ ምድር አንድ ቀን ያሳለፈ ሕፃን እንኳን ከኃጢአት ነጻ አይደለም። በራሴ ሁኔታ ፈጽሞ ማላስታውሰውን ይህንን ማን ነው የሚያስታውሰኝ? አሁንም የምመለከታቸው እያንዳንዱ ሕፃናት አይደሉምን? ታዲያ በዚያን ወቅት በምን መንገድ ነው ኃጢአትን የፈጸምኩት? ጡት ለመጥባት አለቅስ ስለነበር ይሁን? ለመጥባት ባይሆንም አሁን ላለሁበት ሁኔታ ለሚያስፈልጉኝ ምግብ ዛሬ ባለቅስ በዚህ ድርጊቴ ሲበዛ ሊሳቅብኝ አልፎም ተግሳጽ የተገባኝ በሆንኩ ነበር። ያኔ ግን የሚገስጹኝን መረዳት አልችልም ነበር። ከልማድም ሆነ ከፍጥረታዊ ስሜት አኳያ መረዳት አልችልም ነበር። ተግሳጽ አይገባኝም ነበርና እያደግን በመጣን ቁጥር እነዚህን የሕፃናት ጸባይ እናርቃለን፣ እንተዋለንም። ሆኖም ክፉን ከራሱ በሚያስወግድበት ጊዜ መልካሙንም አውጥቶ የሚጥል ጠቢብ ግን አይቼ አላውቅም። ያን ጊዜም ቢሆን እንኳን በለቅሶ ፍላጎትን ለማሟላት መጣር ተገቢ ነውን? የተመኘሁትን ባገኝም ለራሴው ጎጂ ሆኖ ሲገኝ ወይም እነርሱ ታላላቆቼ ስለነበሩ አገልጋዬ ስላልነበሩና ነፃ ስለሆኑ ከኔ የበሰሉ ስለሆኑ የእኔን መረን የለቀቀ ፍላጎት ስላላስተናገዱ እነርሱን አምርሮ መጥላት መልካም ነበርን? ለፍላጎቴ ስላልተገዙ የእነርሱ ለእኔ ፍላጎት መታዘዝ ለራሴ ጉዳት ሆኖ ቢገኝ ባለኝ በሌለኝ ኃይል እነርሱን ለመምታት መጣሩ መልካም ነገር ይሁን? እንግዲያውስ የሕፃናቱ ንጽሕና በአካላቸው አለመጽናት ይሁን እንጂ ከልቦናቸው አይደለም። ሕፃን መናገር ባይችልም እንኳን ሌላ ሕፃን የእናቱን ጡት ሲቀማው ቀናተኝነቱ ይታያል። ይህንን እኔም ራሴ አይቼዋለሁ፣ አውቀዋለሁም። ማነው ይህንን ማያውቅ? ይህንን አመል ማስጣያ መንገድ ምን እንደሆነ ባላውቅም እናቶችና አሳዳጊዎች ለዚህ መድኃኒት እንዳላቸው ይናገራሉ። ይህ ወተት እንደ አዲስ ሲፈስና ሲትረፈረፍ ሌላው ሕይወቱን ለማቆየት ይህ ምግብ ቢያስፈልገውም ተካፋይ እንዲሆን አለመፍቀድ፣ ይህ ከንጽሕና ነውን? ይሁን እንጂ እነዚህን ነገሮች በቀላሉ እናያቸዋለን። ስህተት ስላልሆነ ወይም ስህተትነቱ አነስተኛ ስለሆነ አይደለም። ነገር ግን ዕድሜያችን በገፋ ቁጥር ትዝታቸውም አብሮ ስለሚጠፋ ነው። በሕፃንነት ወራት ይህንን መሰሉን ነገር ብንፈቅድም እንኳን በጉልምስናችን ወራት ግን ልንታገሰው አንችልም። ስለዚህ አቤቱ ጌታ እግዚአብሔር ሆይ እንደምናየው ለሕፃናት ሕይወትንና አካልን ትሰጣለህ። ለሰው ልጅ የአካል ክፍሎቹን ለግሰ በስሜት ሕዋሳቶቹን ማስተካክለ በቅርጽም ማሳምረ ለጤንነቱና ለመልካም ደህንነቱ በሚያስፈልጉት ያው ኃይል ሞልተዋልና ለእነዚህ ስጦታዎች አቤቱ የከበርክ ልዑል ሆይ ለአንተ ምስጋናን እንድናቀርብልህ ስምህንም በውዳሴና በዝማሬ እንድንጠራ ትጣራናለህ። አንተ እግዚአብሔር ነህ፣ ሁሉን ቻይና መልካም። ከፈጸምካቸው ነገሮች ውጪ ሌላ እንኳን ባታደርግ ማን ይደርስብሃል? ማን ካንተ በላይ ማድረግ ይችላል? አንተ ብቻህን አንድ አምላክ ለሁሉ ነገር መልክና ስርዓት አስይዘ ሁሉን ነገር እንደ ሕግ አከናውነሃል። ታዲያ አቤቱ ጌታዬ ይህን ምንም ትዝ የማይለኝን የሕይወቴን ክፍል ከሌሎቹ ቃል አምኜ ነው የተቀበልኩት። በሌሎች ሕፃናት ሕይወት ተመልክቼም ይህን መሰሉን ግምት እንደምታመን ሁሉ እኔም በእምነት ተቀብዬዋለሁ። ይህን የሕይወቴን ክፍል አሁን በምኖርበት ዘመን መተረክ ይከብደኛል። ምክንያቱም በዝንጋዩ ጥልቀት ስር የሚገኝ በመሆኑና በእናቴ ማህፀን ያሳለፍኩትን ጊዜ ስለሚመስል ነው። ነገር ግን በአመፃ ተጸንሼ እናቴም በኃጢአት ወልደኝ ከሆን እስቲ ያ የት ነበር? አቤቱ እግዚአብሔር ሆይ ምላሽ ስጠኝ። የት ይሆን አቤቱ ጌታዬ? አገልጋዬ የት ነበርኩኝ? ንጹሕ ንጽሕናዬ የት ነበር? እነሆ አሁን ያን ጊዜን አልፌዋለሁ። ፈጽሞ ትዝታው የሌለኝን ጊዜ መጥራቱ ምን ይፈይድልኛል?
ታዲያ ከሕፃንነት ወራት ወጥቼ ወደ ልጅነት አልደረስኩምን? ይልቁን ልጅነቴ ጠቅላልነቴን አልተካምን? ሕፃንነቴ አላለፈምን? በእርግጥ አይታይም እንጂ አንደበቱን ያልፈታ ሕፃን ሆኜ አልቀረሁም። ነገር ግን አሁን መኮላተፍ ጀምሬያለሁ። ይህንን እንዴት መናገር እንደቻልኩ ከሌሎች እየተመለከትኩ ስላደግኩ አስታውሰዋለሁ። ታላላቆቼ በኋላ ላይ ጽሑፍን እንዳስተማሩኝ አይነት ቃላትን በስርዓተ ትምህርት አላስተማሩኝም። ነገር ግን አቤቱ አምላኬ አንተ በሰጠኸኝ ልቦና በትዝታ ከተከማቹ ድምፆች እኔ ራሴ በመደጋገም ነበር የተማርኩት። የምፈልገውን መልእክት ለማስተላለፍ በምጠቀምባቸው በመነጫነጭና በመንኮለታተፍ እንዲሁም በአካል ክፍሎቼ ምልክት በመስጠት ማለት የምፈልገውን ሁሉ ብልም የምለውን ተረድተው ተፈጻሚ እንዲሆንልኝ ማድረግን አልችልም ነበር። አንድን ነገር በስም ሲጠሩና ያንኑን በማመልከት ሲናገሩ ሊያመለክቱኝ የሚፈልጉት ነገር በዚያ ስም እንደሚጠራ በመመልከት ከአንደበታቸው በሚወጣው ቃል እያስታወስኩ እገነዘባለሁ። ምን ማለታቸውም እንደሆን በአካል ክፍሎቻቸው በሚሰጡኝ የፊት ገጽታ መለዋወጥና የአይን ምልከታ ፍላጎትን ማሳደርን ወይንም የራስ ለማድረግ መፈለግን እረዳለሁ። እንዲሁም አለመቀበልን ወይም አለመስማማትን በሚያሳዩ ምልክቶች፣ ጸባይንና አቋምን በሚያመለክቱ ምልክቶችና ንቅናቄዎች ሲገልጹልኝ ለሁሉም የሰው ዘር የጋራ የሆነ ተፈጥሯዊ ቋንቋ ሊባል በሚችልበት አይነት ግልጽ ይሆንልኛል። እንግዲህ በተከታታይ ቃላትን በልዩ ልዩ ሐረጎች በመስማት ቀስ በቀስ ቃላቱ የቆመላቸውን ነገሮች በመለየትና አፌን ለመፍታት እነዚህን ምልክቶች ለመድከም በመሞከር በዚያው ፈቃዴን ለመግለጽ ችዬ ነበር። በዚህ አይነት ፍላጎታችንን የምንገልጽባቸውንና ጥልቅ ወደ ሆነው የሰዎች ሕይወት ጉድኝት የምንዘልቅበት በወላጆች ስልጣንና ከታላላቆች በተዋረድ በሚመጣው ላይ የምንደገፍበትንም የቃል መግባቢያ ምልክቶች እንለዋወጥ ነበር።